የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ትላንትና የተለቀቀውን ቪዲዮ ነው ያልሰራውም። ዛሬ የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የአብርሃምና የሩታ ዛሬ የተለቀቀውን ቪዲዮ አይታችሁታል። አብርሃም ወደ ሩታ ቤት ይሄድና ልብሱ ቢኖረው እዛ ስለነበረ ልብሱም እዛ ነው ቢኖረው ልብሱን ለማምጣት ሲሄድ ልብሱን አስተካክሎ ሊወጣ ስል በይ ልጄን አደራ፣ ልጄ ስንት ነገር የወጉበት፣ ስንት ስቃይ ያየሁበት፣ ስንት ፈተና ያየሁበት የመጀመሪያ የበኩር ልጄን አደራ፣ የልጄን አደራ ለአንቺ ነው ብሎ ልክ ሊወጣ ሲል ዳኒ ሄርሜላን ይዞ ከች። ሄርሜላ የኪስ ቦርሳው ይመስል ይዘዋት ከች አለ። እንግዲህ እጁን ይዛ ያቺ ከአንድ በኩል እቺ ከአንድ በኩል እጁን ይዛ አለቅም አሉ። ሁለቱም ተያይዘው አለቅም። እኔ በጣም የገረመኝ ነገር ቢሆን ዳኒ ሄርሜላ ለምን አስከትሏት እንደሚመጣ ነው ያላቅም፣ እውነት ለመናገር ማለት ነው። ምን አለ ትንሽ እንኳን ትታቸው ፍቅር ነገር ቢሰሩ ሁለቱ ሩታና አብርሃም ምን አለ በፍቅር ቢሰነባበቱ እንኳን ራሱ። ወይ አንተ ምቀኝነት ዳኒ እውነት። ሰላም እኔ እና ምላችሁ ነገር ቢኖር ምንድን ነው እኔ አንድ ጥያቄ የሆነብኝ ነገር ወላሂ ብዙ ጊዜ ጥያቄ የሆነብኝ ነገር ሄርሜላም አንደኛ እርጉዝ ነኝ ብላ ነበር። እርጉዝናው የት እንዳለም አናቅም፣ እሱን አናቅም። አባቱ ያውቀዋል፣ አያገባንም። ሁለተኛ ደግሞ አብርሃም የተለየ ነገር ይዟል ወይ? ከወንዶች የተለየ ነገር ይዟል ወይ ነው በቃ እኔ ጥያቄ የሆነብኝ ነገር ማለት ነው። ከወንዶች የተለየ ነገር ይዟል አብርሃም? ወንዶቹ ጋር አለው፣ እሱም ጋር አለ፣ እሱ ጋር አለው፣ እነዛ ወንዶች ጋር አለ። ቆይ ከወንዶች በምን ቢለይ ነው ሄርሜላ እንደዚህ ሰንጠልጥለሽ አልወርድም ያልሽው? ሴት አሁን አንዳንድ ሴቶች አላችሁ፣ እሷን የምትደግፉ ሴቶች እናንተ የእሷ ናችሁ። እሷ የምትሰራውን ነገር እናንተ የምትሰሩ ናችሁ። እሷን የሚደግፉ ሴቶች እውነት ለመናገር ይሄ እኮ አይደለም ባዳ ቀርቶ ቤተሰብ አይደግፋትም። እርግጠኛ ነኝ ቤተሰብ አይደግፋትም። ግን አንድ ነገር ልንገራችሁ፣ ሰው የዘራውን ያጭዳል። ሄርሜላ ዞራ የምታለቅሰው እሷ ናት። አብርሃም እርግጠኛ ነኝ አስተያየቱን አይታችሁት ከሆነ ከትላንትና ቀን ላይ የተለቀቀው ዳኒ ከመንገድ ነው የመጣሁት ብሎ አገናኝቷቸው ምናምን የተለቀቀውን ቪዲዮ አይታችሁት ከሆነ አስተያየቱን እጇን ይዞ አለቅም ያለውን አይታችሁታል። በቃ ፍቅር አለ። የልጁ እናት ናት። ስንት ነገር ያዩ ናቸው ሁለቱ። ደስታም፣ አዘንም፣ መከራንም፣ ፈተናንም ስንት ፈተና ያዩ ናቸው። እኔ ሰውዲ እያለ ነበር መከታተላቸው። ስንት ስቃይ ያዩ ናቸው። ስንት አሁን ሩታ እውነት ይሄን ነገር ብታረግም አርግቷም ከሆነ አይፈረድባትም፣ አትፍረዱባት። ግን አታረገውም። በልጁ አባት እንደዚህ ነገር አታረግም። ያረገው ግን እኔ ነኝ ብሎ ቢወጣ አሪፍ ነበር። የእሷም እውነት ቢወጣ ማለት ነው። እውነት ለመናገር ጠንካራ ሴት ናት። በጣም ጠንካራ፣ ከጠንካራም በላይ ከሴቶች መሳሌ ናት ሩታ። ከጅምሩ ይሄ ልጅ ሲረገዝ አሉ ብሎ ሲረገዝ ነፃነት መጣች። ነፃነት በጠበጠቻቸው፣ ህይወታቸውን ብጥ አድርጋ ቀጠለች። እሷ ከህይወታቸው ከወጣች በኋላ ቤተሰብ እንደምንም ብሎ ከህይወቷ አስወጡ። ከወጣች በኋላ አንድ ደግሞ አጭር ድንክዬ ነገር ልጅ አለች ብላ ይዛ መጣች። በዚህ ልክ ነበር ህይወታቸው የሚበጠበጠው። በጣም የሚያሳዝን ህይወት ነበር ያላቸው። ይሄ ልጅ ወላሂ ሉሌ ሲረገዝም ጀምሮ ውይ ኧረ ሩታ ጀግና ናት። እናቴ ትሙት ጀግና ናት። እኔ አልችልም ነበር። እኔ እውነቱን ልንገራችሁ፣ እኔ አልችልም ነበረ። አንዳንድ ሴት እኮ ለሴት ምሳሌ ናት። ሴትን በወንድ ልጅ እንድትቆርጥ መታረግ ሴት ልጅ አለች። ግን ሄርሜላ ከህይወታቸው ብትወጣ አሪፍ ነበረ። ምርጥ ፍቅር ነበር የሚያሳልፉ፣ ጥሩ ነገር ነበር የሚኖራቸው። ልጃቸውን አብሮ ያሳድጉ ነበር። እና እሷን የምትደግፉ ሴቶች ግን ምናችሁን እንደሚያማችሁ ነው አላውቅም። እውነት ለመናገር ማንም ሰው ሴት ልጅ በተለይ ሴት ልጅ የወለዳችሁ ካላችሁ ያላገባችሁም ካላችሁ ነገ የእሷ እጣ ለእናንተ ይደርሳችኋል። ነገ የእሷ እጣ። ሩታን መዘገዝቁ፣ ኤፍሬምን መዘገዝቁ። ኤፍሬም እኮ ወንድሙ ትዳርክ ይሻላል፣ ከልጅክ አባት ከልጅክ እናት ጋር ይሻላል፣ የሚያምርባችሁም ከእሷ ጋር ነው ብሎ ነው ኤፍሬም። እናቴ ትሙት ለሱ ከስንት ሰው ጋር ተደባደበ፣ ከስንት ሰው ጋር ተጣላ፣ ከገዛ እህቱ ጋር ከገዛ ወንድሙ ጋር አይደለም። ያው ቡዜና ዴቭ አያውቁም ማን እንዳደረገ ይሄን ነገር ስለማያውቁ እነሱ አይፈረድባቸውም። ቡዜ ያው ታላቅ ስለሆነች ወንድሟ ነው፣ ወንድሟም ስለሆነ እንደዛ ሲሆን ያሳስባታል እውነት ለመናገር ማለት ነው። እና
እኔ የምለው ነገር ወላሂ እንደ ሀሳብ ሄርሜላ ከህይወታቸው ውልቅ ብለሽ ውጭ፣ እናቴ ትሙት ውጭ። አሁንስ እኔ አንቺን ፊት ማየት ያስጠላኝ። አንቺ እየመጣሽ ፊት ለፊት ተደቀለሽ የምታረግሽው እኔ ሳስበው ወይም ደግሞ ፍራንክ እያደረጋችሁን ነው። እኔ ግራ እየገባኝ ነው ወላሂ። ፍራንክ እያደረጋችሁን መሰለኝ። እኔ ይሄ ውብዬና ናይ ማለት ነው። ዱሮ እመጣበታለሁ በሱ እና ሰብስክራይብ አድርጉኝ እሺ፣ ሰብስክራይብ አድርጉኝ።